ሳምቡሳ መስራት ከምፈልጋለሁ ወደ አሰራሩ ለምባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ድና የተከበራችሁ የሚፍታህ የግሌ ቤተሰቦች የሳምቡሳ ቡፍ አብረን እንስራ ታቂ ነው ማለት ነው። ሁለት በዚህ ተጠቅሜያለሁ። በዚህ ሁለት ነው የተጠቀምኩትኝ። ከዛ ትንሽዬ ምልህ አደርጋለሁ ማለት ነው። ነሻ አንድ ከዛ አደበላለቀዋለሁ ማለት ነው። የሳምቡሳ ቡፍ እንስራ በቤታችን ማለት ነው። እናንተ የቻላችሁን ያህል መጨመር ትችላላችሁ። እንደዚህ ሁለት ኮብ ተጠቀምኩትኝ። ሁለት ኮብ ዱቄት አብዛኛውን ጊዜ ብዬ ነው በግምት ነው የማደርግ ማለት ነው። ዛሬ እስኪ እንደዚህ አድርጌ ልሞክረው ብዬ መጥቻለሁ ማለት ነው። ግን ትወዱታላችሁ። ሁሌ ስሰራው ደስ የሚላቸው የሚወዱት ነገር የኔ ሰዎች ይሄን ነው ማለት ነው። ደስ ትንላለሁ። አሁን ከዛ ትንሽዬ ዘይት ያኔ በዚህ አንድ የሚሆን ያህል ማለት ነው ያደረኩትኝ። ከዛ ውሃ ያን ጨምርና ትንሽዬ ውሃ ያኔ እንደ እያየን እንደ ሊጡ ግምታችን ይሆናል ማለት ነው። እያየሁኝ እየጨመርኳቸዋለሁ ማለት ነው። በጣም ክርር ሳይል በጣም ሳይል አለ በመጠነኛ አድርገን እናሸዋለን ማለት ነው። እኔ የውሃ ልክ እንትን አለ እንደ ሊጡ እንትን እንደ ዱቄቴ እንትን ነው ማለት ነው። ከዛ እንደዚህ አድርጌ ሀሽዋያን እስከማዘጋጅ ድረስ እሽት አረግና እረፍት ሰጠዋለሁ ማለት ነው። ነሻው ድርቅ እንዲልልን ነው ማለት ነው። በጣም እንትን እንዳይልብን ለዛ ይጠቅመናል ማለት ነው። ነሻው ግላብስ ለምንድን ነው የማትለብሺ ትሉኛላችሁ። ሀገራችን ስተነክ እንዳችል ይጥ ስናቦካ እንግዲህ አንለብስም አይደለ? አንዳንድ ልጆች እንደዚህ በእጃቸው እንትን ሲሉ ደባሺ ለምንድን ነው ትላላችሁ ማለት ነው። እኔንም እንደዚሁ ለምንድን ነው የማትለብሺ ይሉኛል ማለት ነው። አንዳንዶቹ አገሬ ያንን ነገር አልለመድኩም፣ እዚህም እንደዛው አልለመድኩም ማለት ነው። ብባል ራሱን እንትን አልልም ማለት ነው። ስሟ ሞክሬዋለሁ መሀል አውልቄ በእጄ ነው የምገባው ማለት ነው። እና እንግዲህ ዛሬ ይሄን ይመስላል እንግዲህ የሳምቡሳ ያጂና ትወዱታላችሁ። በጣም ቀለል ያለ ፈጣን ጊዜ የማይወስድ ከዛ እየዳመጥን ቁርጥርጥ አድርገን ጠብሰዋለን በዘይት ድርቅ ያለ መሆን ትወዱታላችሁ። የእውነት ደስ የሚል ነው። ትንሽ እያሻቡ የበቆሎ ዱቄት ትንሽዬ ዘይት በስ አላስልክ በዚህ መልኩ አሽቻለሁ ማለት ነው። ላላ ያለ ነው እንደዚህ ያልከረም ማለት ነው። ሁለት ኮብ ዱቄት ብዙ ሳምቡሳ ይወጣታል። ስለዚህ በቂያችን ናት ማለት ነው። አሁን ሊጤን እንደዚህ አድርጌ ትንሽ በጣም ከርር ያለ አይደለም፣ ትንሽ ላላ ያለ ነው። እረፍት ሲኖረው ደግሞ ተወሰነ ይላል ማለት ነው። ልክ በዚህ መልኩ ማሸት አለብኝ ማለት ነው። አድርጌ በጣም አልከረረም እንዳያችሁት ማለት ነው። ትንሽ ቆይታ በኋላ እንደ 15 ደቂቃ አፍጥርስተውና ሹዬን እስከምሰራ እንመለሳለን። እንግዲህ
ኩብሳችን ማሽሮ እየሰራን ነው። ሊጣችን ትንሽ ረፍት እስከሚያደርግ ማለት ነው። ዘይቴን ጠብ አድርጋለሁ። ዘይቴ ሲግልልኝ የከተፍኩትን ሽንኩርት አደርጋለሁ። እንደዚህ ተጠብስኩ በኋላ ስፒያ እንጨምራለን ማለት ነው። እንደዚህ ሽንኩርቱን ጠበስ ጠበስ አድርጉ። ስጋ እንዳይያያዝ እንደዚህ ተከታተለ አድርጋለሁ። እስከሚደለ ድረስ በደንብ ጥብስ አደርገዋለሁ ማለት ነው። የስጋው ተስተና ደስ በሽንኩርቱ ጥብስ አደርገዋለሁ ማለት ነው። እንደዚህ ሳይበዛም ከዛ ፍላሹ ሳሙን እንደዚህ ጥፍጥፍ እንደጥፍጥፍ አድርገናል። እንደዚህ ምለው ያን እንትን እንደ ሁሉ እንደዚህ ስለሆነብኝ ነው ማለት ነው። ተሰለ ስላላመጣው እዛ እንደዚህ ካደረግኩ በኋላ ከዛ እንደዚህ ሽንኩርት ከሚቀጥበስ ጥብስ ካረኩት በኋላ በጆነስ ከዚህ በራ ስለሌለኝ በጆነስ የተጠቀምኩት ከዛ ሻበት ስለዚህ በሁሉም አላበስለውም። እንደዚህ ተጨመርኩ ትንሽ ነው መሰል ማድረገው
መጨረሻ ላይ ደግሞ ቀቅዬ ያዘጋጀሁትን እንቁላል አለኝ እሱን እጨምራለሁ ማለት ነው። እሱ በዚህ መልኩ ትንሽ ዝም ብላ ጣፋጭ ነገር ነገር ስላለ ተቀር ነው ይሄ እንደማንታ ነው። በደረስና ሰበቱ ትንሽ በጣም ሰበቱ እንዲያረግልኝ ከሳት በኋላ እንቁላሌን እጨምራለሁ ማለት ነው። ከዛ ይሄን ያዘጋጀሁት እንቁላል አለ ቀቅዬ ከትቼው ነው ማለት ነው። አላፋን ጨረስ ሳታችን እናጠፋለን። በቃ የሳምቡሳ ቦታችን ታቷ በዚህ መልኩ ሰርተናል ማለት ነው። አሁን አጅናችን እየቆራረጥ ይሄን እያስገባን አብረን እንሰራለን ማለት ነው። ቤተሰብ አስገብተናል ማለት ነው። አሁን አብረን እየቆራረጥን አብረን ደረቅ ይበልልኝና ረፍት ቆይታ በኋላ ልክ እንደዚህ ሳብ ነው የሚለው ማለት ነው። አሁን ቆራርጠዋለሁ ማለት ነው። እንደዚህ አደርግና በሶስት አድርጌ እንትን እላችኋለሁ ማለት ነው። ለስለስ ያለ ነው የሚሆን ማለት ነው። በጣም ክርር ያላለ ነው። ከዛ ሊጣችንን እንዳመጣለን ማለት ነው። በትንሽ ዱቄት ብንብን እያደረግ እንዳመጣዋለን ማለት ነው። ዱቄት ግን ንፋስ ሲለው ቤቱ ድርቅ እንዳይልብኝ ከዛ እንደዚህ ያለው ማለት ነው። ትንቀጣ የቆረጥኩትን ከዛ አንዱን እዚህ ሄዳምጠዋል ማለት ነው። ከዛ በዚህ ቆራረጥና በዚህ ዋለ ማለት ነው። አንድ እጅ ስለሆንኩ አይመቸኝም። ሰዎች መጣ ሲሉብኝ ጠፋ ስለማደርጉ ቆራርጬ ልመለስ። መግባት ስለማልፈልግ ዳምጬ ልመለስ። በዚያውም ጊዜ እንዳይወስድብን በስሱ እንደዚህ ታሳሰሩ በኋላ ቆራርጠዋለሁ ማለት ነው። ብስሚላ ያው እንግዲህ አቆራረጤ ሙስተቂም አልሆነም ማለት ነው። ያው እንግዲህ እኩል መቁረጥ አልቻልኩም ባንድ ጊዜ ስለነበረ እንግዲህ ይሄን ይመስላል። ከዛ እያጣበቅን በዚህ አንዳንዷ እንደዚህ ያነሳል። ከዛ ስጋውን እያደረግ እናጣብቃለን ማለት ነው። በዚህ መልኩ እንደዚህ ያደርጋለሁ። ያዘጋጀሁትን ሀሽዋ አመጣና እዚጋ እንደዚህ ያደርገዋለሁ። ከዛ አጣብቋለሁ ማለት ነው። ስጠብሰው እንትን እንዳይልብኝ ስጠብሰው እንዳይፈታብኝ በጣም አላበዛውም ስጋውን ማለት ነው። እዛ በዚህ መልኩ እንደዚህ አደርግና ተንዋለሁ ማለት ነው። ልክ በዚህ መልኩ ሳምቡሳችንን እናዘጋጃለን። በጣም ነው የሚያምረው። በዛ ላይ ኩርሽም ኩርሽም የሚል የሚጣፍጥ ሳምቡሳ ነው የሚፍታህ ጊዜ እዚህ ያደረግን እንቆራረጣለን ማለት ነው። ጊዜያችን እንዳይወስድብን
ቆራርጬ ልመለስ። አበዙት። ቢስሚላ መብዛት የለበትም በነገራችን ላይ እንዳይፈታብን ማለት ነው። ከዛ እንደዚህ እናደርግና እንቆራርጣለን ማለት ነው። አሁን በዚህ መልኩ እንደዚህ ያደረግ በተደጋጋሚ ያው እስከሚጨርስ ድረስ እንደዚህ እንቆራርጠዋለን ማለት ነው። በቃ አይፈታም። ስጠብሰው ራሱ አይፈታም። በጣም ቆንጆ ነው የሚሆነው። እንጠብሳለን ማለት ነው። ወደ ዘይት ጨምርና ጠብሰዋለሁ። ታችን ሲግል እንደዚህ ትንሽ በጣም እሳቱ ሳይበዛ شوية ድምጻቸው እየረበሸኝ ነው። ሰርተን ጨርሰን አሁን የሚያምር ሳምቡሳ ቀረጻ ላይ እየገባ ስለሆነ ጭምር የሚያምር ሳምቡሳ ግን ግልብጥ እያለች ይሻትል ማለት ነው። ዛሬ ሳምቡሳችን ይህን ገና አላደራጀን ማለት ነው። ይህን ይመስላል። በዚህ መልኩ ሰርተን ጨርሰናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሳቡፍ አሰራር በንታህ በቤቴ ማለት ነው። በዚህ መልኩ ሰርቼ ጨርሻለሁ ማለት አብረን ወደ አሰራሩ እንግባ። ትወዱታላችሁ። እውነት ለመናገር ለቀረጻ አልመቸኝ እያለ ጭምር ነው። ብዙ ጊዜ ላይክ እና ሼር ሰብስክራይብ አበረታቱ።